አሁን የምነግራችሁ ፖይንት እንግዲህ ፖፖ ላይቭ ላይ ፖይንት እና ኮይን የመሰብሰቢያ መንገዶች ለአዲሶቹ በጣም ያስፈልጋል። ግር ያላችሁ ካላችሁ ትንሽ ቀን የቆያችሁን ብታዳመጡት ችግር የለውም። ስለዚህ ፖይንት እና ኮይን በምንድን ነው የምንሰበስብ የሚል ጥያቄ ብዙ ጊዜ ስለሚበዛ እንግዲህ ፖይንት እና ኮይን የሚሰበሰበው በመጀመሪያ ደረጃ ፕላትፎርም ሪዋርድ የሚባል ራሱ ታስክ ይሰጠናል። አንደኛው ላይቭ ስንሰራ የምናገኘው ታስክ ነው። ወንዶች ከሆን ለ15 ደቂቃ፣ ሴቶች ከሆን ደግሞ ጀማሪ ከሆን 2 ሰዓት እና 3 ሰዓት መቀመጥ አለብን። ጀማሪ ካልሆን ደግሞ የቆየን ከሆን እንግዲህ ስቲል ኒድ የሚባልም አለ። እሱ እያደገ ከሄደ 3 ሰዓትም 5 ሰዓት ይገባችኋል እዛ የደረሳችሁ። ግን ለጀማሪዎች ነው ይሄ በጣም የሚጠቅመው። አንድ ሰዓት ተቀምጠን 1000 ፖይንት እናገኛለን ማለት። ጀማሪ ስንሆን ግን 2 ሰዓት ተቀምጠን 5000 ይሰጠናል። ለ7 ቀን 3 ሰዓት እንድንቀመጥ ስለሚፈልግ ፕላትፎርሙ ሪዋርድም ስላዘጋጀ 3 ሰዓት ተቀምጠን እንወስዳለን ማለት ነው። ሌላኛው ትሬዠር ቦክስ የምትባላለች። የምትገቡበት ቤት ራሳችሁ ቤት አትገኝም፣ ሌላ ሰው ቤት ነው የሚገኘው። የምትገቡበት ቤት ሁሉ ላይ ስትገቡ ትሬዠር ቦክሷ በግራ በኩል ከፕሮፋይላችሁ ቀጥሎ ትገኛለች ማለት ነው። ቦክስ ነች፣ ቢጫ ቦክስ ናት። ሰዓት ነው የምትቆጥረው፣ ደቂቃ ከ5 ደቂቃ ጀምሮ ወደ ታች ነው የምትቆጥረው። 5 ደቂቃ ብትቆዩ እዛ ቤት 00 ትሆናለች። 40 ሰዓት ነው የምትቆጥረው፣ 2 ዶት ኖሮበት። ያችን ንክት ስታደርጉ ኔትወርካችሁ ቆንጆ ከሆነ 40 ነው የምትሰጠው። ምክንያቱም በቀን 40 10 ጊዜ 400 ኮይን እዛ ጋር አለ ማለት ነው። ኔትወርካችሁ ዊክ ከሆነ ደግሞ 5 ነው የምትሰጥ፣ ያው 50 ኮይን ብቻ ነው የምትሰበስቡ ማለት ነው። ስለዚህ ይሄንን ለመፍታት እንደ አማራጭም እኔ ያለኝን ከልምድ የምነግራችሁ ቪፒኤን ተዋርዱና ትንሽ ጠንከር ታደርጉታላችሁ። ኔትወርካችሁ ጠንከር አድርጋችሁ 40 መሰብሰብ ነው። ሌላኛው መንገድ ታስክ መስራት ነው፣ ወንበርና ላይቭ። ሶስተኛው ደግሞ እንደነገርኳችሁ ይሄ ትሬዠር ቦክስ መሰብሰብ ነው። ከዚህ ውጭ በሆነ መልኩ ደግሞ ሰዎች ቤታቸውን ለማልመድ ሞቅ እንዲልላቸው ሲፈልጉ ፋየርወርክ የሚባል አለ። ልክ እንደ ጊፍቱ ነው፣ ይበተናል። ለብዙ ሰዎች ነው። በእያንዳንዱ ሰው ፖፖ ላይቭ ላይ ባለ ቤቱ በሙሉ ይበተናል። ሲበተን በዛ ሰዓት እናንተ ያንን ንክት አድርጋችሁ በእጃችሁ ነካ አድርጋችሁ ፋየርወርክ ይላል፣ ዊል ጎ ኦፍ ብሎ ነው የሚመጣው። በ60 ሰከንድ ውስጥ ነው የሚያልቀው። ያችን ንክት አድርጋችሁ እናንተ ተነስታችሁ መሄድ ነው። በሰከንድ ውስጥ እዛ ቤት ያስገባችኋል። እዛ ቤት ገብታችሁ በ60 ሰከንድ ውስጥ ስለሚፈነዳ ሲፈነዳ እንደያደራረሳችሁ ላኪ ነው ባይዘው። ያው እድል ስለሆነ ቀድሞ የገባ ቀድሞ ያገኛል። ሁለተኛ ቪአይፒ ገዙ ካሉ ደግሞ ቪአይፒ እንደማዕረግ ስለሆነ ፊት ስለሚቀመጡ ሲበተን 50 ሺው እንግዲህ 2000 ሰው ካለ ለዛ ነው የሚካፈለው። ቅድሚያ ደግሞ ቪአይፒ ለገዙት ስለሚሰጥ በዛ ልክ ኦልሬዲ ታገኛላችሁ ማለት ነው። ሌላኛው ላኪ ቦክስ ነው። ላኪ ቦክስም እንዲሁ ከእናንተ ቤት ውጭ ሆነ በማንኛውም ሰው ቤት ይቀመጣል። ሲቀመጥ ግን ሰዎች በፍቃዳቸው ነው የሚያስቀምጡት። በራሳቸው ፍቃድ ያስቀምጣሉ። ቤታቸው ላይ ሰው እየመጣ እንዲጎበኛቸው፣ እንዲያያቸው፣ ቤታቸው እንዲሞቅ ሲፈልጉ ያስቀምጣሉ። እንግዲህ ያን ላኪ ቦክስ ለ3 ደቂቃ፣ ለ5 ደቂቃ፣ ለ10 ደቂቃ እርዝማኔ ሊኖረው ይችላል። እንደሚያስቀምጠው ሰው ነው። ብዛቱም 10 ኮይን ሊሆን ይችላል፣ 50 ሊሆን ይችላል። ከዛም በላይ ሊቀመጥበት ይችላል። ስለዚህ እናንተ ጠብቃችሁ ያንን በመልቀም ላኪ ቦክስ መሰብሰብ ኮይን ይቻላል፣ ከላኪ ቦክስ ማለት ነው። ሌላው ደግሞ ጊፍት ነው። ጊፍት እንግዲህ እናንተ ላይ ብትሰሩ ፓርቲ ላይ ሆናችሁ ጊፍተሮች ሊመጡና ሊሰጧችሁ ይችላል ማለት ነው። ወደ እናንተ ጊፍት ሲልኩ ኮይን እና ፖይንት የምሰበሰቡበት ሌላው መንገድ ነው ማለት ነው። ሌላው ደግሞ እንዲህ ጌም በመጫወትም ጋምብል በማድረግም ኮይን መሰብሰብ ይችላል፣ ፖይንት መሰብሰብ ይችላል። እና ሌላ ደግሞ ውድድሮች፣ እንደዚህ ፕላትፎርሙ የሚያቀርባቸው ውድድሮች አሉ። እነዛ ውድድሮች ላይ በመሳተፍም እንግዲህ ማግኘት ትችላላችሁ ማለት ነው። ለምሳሌ አሁን እንደዚህ ገና ሲሆን፣ ኢድ ሲሆን አንዳንድ ቪዲዮዎችን ሰርተን እንድንለጥፍ ውድድር ምናምን፣ ያ ሁሉ መቼም የኮይን ማግኛ መንገድ ስለሆነ ማለት ነው። ከዚህ በበለጠ በጣም ዋነኛ ብዬ የምለው ሰዎችን በመጋበዝ ነው። ሰዎችን በማጋበዝ በተለይ ሴቶችን ኢንቫይት ስታደርጉ በአንድ ሰው $14 እሰጣለሁ ነው አይደል የሚለው። የ140 ሺህ ፖይንት ማለት ነው። 140 ሺህ ፖይንት ማለት እኔ ያየሁትን የተጨበጠውን ብነግራችሁ በጣም ጎበዞች ከሆኑ 140 ሺህ ፖይንት ያሰጧቸዋል። ግን መካከለኛ እንኳን ቢሆኑ 7 ቀን 3 ሰዓት ቢሰሩ
እነሱም 7 ቀን 3 ሰዓት ሲሰሩ 10 ሺህ ፖይንት ያገኛሉ። ጊፍታቸውን የራሳቸውን ታስክ እየሰሩ ለእናንተም ኢንቫይት ላረጋችሁላቸው 10 ሺህ በየቀኑ ታገኛላችሁ ለ7 ቀን ሳያባክኑ ከመጡ ማለት ነው። 7ቱን ቀን ሳያቃጠሉ ከመጡ ልክ እንደገቡ ሲመጡ በተመሳሳይ ሰዓት እያስገባችሁ ሰፖርት እያደረጋችሁ ካሰራችኋቸው ኢንቫይት ሆስትም ሁኑ ኤጀንትም ሁኑ ማንም ሰው መጋበዝ ይችላል። ባይዘው እዚህ ላይ ትንሽ ጥርት አድርጌ የሚል ስለምፈልግ ነው። ኤጀንት እስከመሆን ድረስ መጋበዝ አልችልም ይሉኛል። ኖ አይደለም። ኤጀንትም ሆናችሁ ሆስትም ሆናችሁ ግብዣ ሌላ ነው፣ ኤጀንት ሆኖ ሆስት በስር መያዝ ሌላ ነው። እሺ ሌላ ነው። ስለዚህ ልክ እንደገባችሁም ቀን ቢሆን ሴቶችን ጋብዙ። ለሴቶች ነው የሚሰጠው። ለሴቶች ለምንድን ነው ያዳለው ምናምን ካላችሁ ደግሞ ይሄም ራሱን ችሎ ትምህርታዊ ሳይንሳዊ በሆነ መልኩ ሪሰርች በተደገፈ መልኩ ከዚህ በፊት አቅርበ ነው ስለነበር ስክሪን ሪከርድ ወይ ለጥፍላችኋለሁ ወይ እንደገና ድጋሜ ሌላ ቪዲዮ አሰራለሁኝ ማለት ነው። አሰራለሁ ያልኩት ምንድነው ባለሙያ ጋብዤ ስለነበረ ነው ይሄንን የሚያብራራልኝ ማለት ነው። ኦኬ ይሄንን ይመስላል እንግዲህ በዚህና በተለያዩ መንገዶች ኮይን መሰብሰብ ትችላላችሁ። ፖይንት እና ኮይን ልዩነት ሌላ ጊዜ ማውራት እችላለሁኝ። ለማንኛውም እንድሰራላችሁ የምትፈልጉት ቪዲዮ ካለ ከስር ኮሜንት ላይ ጻፉልኝ። ያልገባችሁ ነገር ፖይንት እና ኮይን ኦልሞስት ሲሚላር ናቸው። ምንም ልዩነት የላቸውም። ብዙም አይደሉም። ኮይን በቃ ከረንሲው ነው፣ መገበያያ ከረንሲው ነው። ይሄ ገበያ የምንገበያይበት ሌብራችንን ብናሳድግ ብንገዛም ብንገዛ ነው። እና በዚህ ልክ ነው ያለው ሁኔታ። ሌላ ተጨማሪ ጥያቄ ሲኖራችሁ ደግሞ እስቲ ጠይቁ፣ ከታች ጻፉልኝ። ቤቴን ፎሎ ያላደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እያደረጋችሁ ሼር እያደረጋችሁ እንግዲህ አበረታቱ። ቤተሰቡን አመሰግናለሁ። አዳዲስ የመጣችሁ ልጆች ከሆናችሁ ደግሞ በርትታችሁ ስሩ፣ ጠንክራችሁ ስሩ። እዚህ ፕላትፎርም ላይ ገንዘብ ይሰራል። እኔ ለምን እንደሆነ አላውቅም። ብዙዎቻችን መጠን አይተን ነው የምንሄደው። ምን ያደርግላችኋል? ገንዘብ ይሰራል፣ ቆንጆ ገንዘብ ይሰራል። ግን በትዕግስት በጽናት እና ደግሞ ጠንክሮ በመስራት ነው የሚሰራው። ይሄንን ስል ሳላይ ሳይሆን አይቼ ያየሁትን ነው የዳሰስኩትን ነው እየነገርኳችሁ ያለሁት። ስሩ፣ ትጠቀማላችሁ። ዛሬ ላይ በጣም ገንዘብ አስፈልጓል አይደል ጎበዝ? ውጭ ላይ እኮ በጣም ኢኮኖሚካሊ እኛ በጣም ተጎድተናል። አይዶን ነው ለምን እንደሆነ አላውቅም። እኛ ደግሞ የመስራት ሞራላችን የብዙዎቻችን ዝቅ ያለ ነው። ግን በቃ እንቅልፍ እኮ ምንም አይሰራም። በቃ ምንም አይሰራም። ነጮች በቀን 8 ሰዓት ያልተኛ ሰው ይታመማል፣ ይደክማል፣ እንደዚህ ይሆናል። በጣም ብዙ ነገር ሪሰርች እንደዛ ይሰራሉ። ጥሩ ነው፣ መልካም ነው። ግን እነሱ ደግሞ ስትሄዱ እንዴት ነው 18 ሰዓት ነው አሉ የሚሰሩት አሜሪካ። እኔ አልሄድኩኝም። እና ለምንድን ነው እኛ እይታችንን ማናሰፋው? እንደውም በዚህ አንድ ቪዲዮ ራሱ መስራት እፈልጋለሁ። እውነቴን ነው፣ እሰራለሁ ወደፊት። ስሩ ለማለት ወዳለሁ። መልካም ቀን፣ መልካም ሰዓት፣ መልካም ጊዜ፣ መልካም ምሽት ይሆንላችሁ። ሰላም